ዛሬ ፕሮግራማችን የሚያተኩረው በቁጥር 2 የጠቀስነውን የስኳር አይነት ነው። ይሄ በብዛት በእኛ ሰዎች ውስጥ የሚገኝ የስኳር በሽታ ነው። የዚህ በሽታ ምክንያት ስኳር የበዛበት ምግብ ማዘውተርና እንደውም እንቅስቃሴ አለማድረጋችን ነው። ወይ ዛሬ ሱቅ ሂጅ እንደው ደስ ብሎኝ ጊዜ ታርጋም ተች እንብላ። ታጥቤልጅ? አዎ ታጥቤያለሁ። እንብላ። አረ እሱማ አንቺ ቢ ያንቺ አይደል? እሱማ አብረን እንብላ። አንቺ ይሄ አንቺ ነው ቢ ያንቺ ነው። እኔ ሌላ የምትወደው ሽሮ፣ አትክልት፣ ቀይ ወጥ፣ ድንች ሁሉ አይቼዋለሁ። ቲማቲም ያንቺ ነው። ይሄ አይቼዋለሁ። ያንቺ ነው። ያንቺም ቢ እኔው ስጋዬን አምጪልኝ። የምትወደው ሽሮ ነው። ወዳለሁ እንጂ አሳድጎ አድጀበተኝ ጎመኑን እኛው ራሳችን አሳድገን ራሳችን ምን በላለን? አዎ ቲማቲሙን እኛ ነው የምንሳድገው በጓሮ በመናምኑ ሁሉ ነገር አሳድገን ነው። አንቺ አትነግሪኝም። ግን ሽሮ እያለ ማን ነው ስጋ እያለ ሽሮ ምን ተብሎ አልበላም። ያንቺ ነው። ቀን ስጋ በልተናል ቀን። በአሁኑ ሰዓት ቀለል ያለ ምግብ ይሄ ነው። እንግዲህ ወዲያ ስጋ ተበልቶም ጤና ይሆን አይደለም። እኔ ያውቃለሁ። ዶክተሩ ያለሽ አንቺን መርፌ የምትወጁን አይሻለሁ። ስኳር በሽታ ስለያዘሽ አንቺ የምትበይውን ዶክተር ያለሽን ይሄን ነው። ጎመኑንም ሽሮውንም ሁሉንም በያለሽ እውነቱን ነው። መርፌ ሁሉ ጊዜ ስትጨቀጨቂ ሳይሽ አሳዝነሽኛል። ያው ነሽ ነው። ይሄን ላንቺ በይ። የኔን ግና ስጋዬን ቅልጥሜን በዚህ ወገን አምጪ። ቅልጥሙን? አዎ። አራ ማይሆን በልሽ። አዎ ቅልጥሜን አምጪልኝ፣ ስጋዬን አምጪልኝ። ይኸውልህ የደም ውጤት ተመቷልሃል። የማን? የኔ? አዎ መጥቶ ምን ይላል? ምን ይላልማ? የደምህ ውጤት አድጓል። ስኳር በሽታ ያዘኝ። እንደኔ ያደገ ስኳር የለህም። መርፌ ከኒና ገና ነህ አልደረስክም። ኧረ ምን ያለሽ ናት እንግዲህ? ያለ ምንድነው ያለ ያዘኝን የምታስደነግጭኝ? ውይ እያየሁሽ አለ ስትጨቀጨቂ ወይም አልወደውም ነው። እውነትህን ነው። ተጠነቀቅ፣ ይህ ሁሉ ይቀራል። አንተ በሰዓት ይሄን ሽሮ፣ ቲማቲም፣ ጎመን ከበላህ በሰዓት ደግሞ ቀን ስጋ በልተን እንደሆነ ታዚያ ስትሮጥ ሰውነትህን ስታንቀሳቀስ አምሽተህ መጣህ አይደለም? ይሄን ሽሮን ብሊት ታርገህ ተጥብጥብ ብለተኛ እንደሆነ ስኳሩም ሊለቅ ይችላል። አሁን የለኝም ማለት አሁን ሐሳደ መሐል ብየህ መደንቀጣት አይቻልም። አስደንግጠኝ። አሁን ይውላ ምንድነው ማስተፈልፈሽ? አይዞህ አሁን ሽሮውን ልበላ ነኝ። አዎ ግድ የለም እንብላ። ስጋ ካለ ሽሮ ብዬ ነው እንጂ እሱማ ወደው የለ ሽሮውንስ ቢሆን ወደው ሽሮውን ግን ስጋው አለ ሞልቶ ብዬ ነው እንጂ ሞልቷል። ምንም ችግር የለም። ግና በአሁኑ ሰዓት ስጋ ተስማሚ አይደለም ለጤና። በል እንብላ። ተባረከ ዘራምና ከስራና ኮለኩ ፈዘው ለኩል